أعوذ بالله السميع العليم من الشيطان الرجيم. بسم الله الرحمن الرحيم. أفضل الصلاة وأتم التسليم على نبينا نبي الهدى محمد وعلى آل بيته الطيبين الطاهرين. اللهم صل على محمد وآل محمد وعجل فرجهم. إن شاء الله كتلانتو يقتل بروجرام نزاري من كهيدو ትላንት በተነሳው ጥያቄ ማለት ነው ሰዎች ብዙ ጊዜ ይጠይቃሉ በመዛሃቦች መካከል ያለው ልዩነት እና አንዱ ጥያቄ ምንድነው ብዙ ጊዜ በሺአና በሱኒ መካከል ያለው ልዩነት ምንድነው ብለው ይጠይቃሉ። እንደምታውቁት በዓለም ታሪክ ውስጥ ብዙ ሃይማኖቶች ተከፋፍለዋል። የራሳቸው ፍርቃ አላቸውና ይሄ የእስላም ዲን ብቻ ሳይሆን ሌሎች ሃይማኖቶችም ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም እንደነገሩን አይሁዶች 71 ቦታ እንደተከፈሉ ክርስቲያኖች ደግሞ 72 ቦታ እንደተከፋፈሉና ይሄ ኡማ ደግሞ የሙስሊሙ ኡማ 73 ቦታ እንደተከፈለና ከዛ ውስጥ ሁሉም የእሳት እንደሆኑና አንዷ ብቻ የጀነት እንደሆነች የተናገሩበት ነው ያለና ይሄ በዓለም ታሪክ ውስጥ ፍርቃዎች አሉ። አትላንትም እንዳልኩት ሁሉም ነብያት ይሄንን ህዝቦቻቸውን ወደ ቅን መንገድ ወደ ሐቁ መንገድ ከጠሩ ብዙ አመት ከለፉ በኋላ መጨረሻ ላይ የሚያገኙት የሰው ብዛት በጣም ጥቂት ነበር። ትላንት የነብዩላህ ኑህ አለይሂ ሰላምን ምሳሌ አንስቼ ነበር። 950 አመት ዳዕዋ አድርጎ መጨረሻ ላይ ግን ወደ መርከቡ ገብተው የዳኑ ሰዎች እና የሱን ጥሪ ተቀበለው የነጃት መንገድ የተከተሉ ሰዎች በአንዳንድ ሪዋያዎች 8 በሌላ ደግሞ በዛ ሲባል 40 ሰው ነው 950 አመት ጥሪ በኋላና እና በዓለም ታሪክ ውስጥ እንደዛ ተከስተዋል። ነብያት በሙሉ ህዝቡን ወደ መንገድ ሲጠሩ ጥሪ ሲያደርጉ መልእክት ሲያስተላልፉ ወደ ሐቅ መንገድ ሲጠሩ 100% የተከተላቸው ህዝብ የለም። በእኛም ዲን ውስጥ ይሄ ነገር ተከስቷል። ምናልባት ልዩነቱ ምንድነው? ከዛ በኋላ ግን የደረሰን ታሪክ እኛ የደረሰን ማስረጃ በነብዩ ዙሪያ የነበሩ ሰዎች በሙሉ ሱሐቦች የሚባሉት በሙሉ ቅን እንደነበሩና መንገዱን ሙሉ በሙሉ እንደተከተሉና እስከ መጨረሻው ታማኝ ሆነው እንደቆዩ ነው የሚነገረን። ግን እውነታው አይደለምና ይሄ ህዝብ ተከፋፍሏል። ለዚህም ነው ለዚህ ጥያቄው አግባብ አለው ማለት ነው። ለምንድነው በሃይማኖት መካከል ወይም ደግሞ መዛሃቦች ፍርቃ ወይም ልዩነት የሚፈጠረው ለምንድነው የሚለው ጥያቄ አግባብ ስላለው አው ትላንት የተነጋገርነው ምንድነው የፍርቃው ወይም ደግሞ የመለያየቱ ምክንያት ምንድነው የሚለው ነው። ለምን ተለያዩ እንዴት ተለያዩ ብቻ ሳይሆን ምንድነው መሰረቱ ምንድነው ነው يعني الجذور الانحراف ከየት የመጣ ነው ልዩነቱ ከምን የመነጨ ነው የሚለውን ስናይ ምንድነው ያየነው ትልቁ ነገር ልዩነቱ የተፈጠረው ነብዩ ሰለላሁ ዐለይሂ ወአሊሂ ወሰለም ያስቀመጡትን ኑዛዜ በመተው ነው። ለዚህ ሁላ ልዩነት የመጣው ማለት ነው። ኑዛዜውም ትላንት ተነጋግረናል። ሁለት ነገር ነው ነብዩ ለዚህ ኡማ ተው ያለፉት። ከነዚህ ሁለቱ ነገሮች አንዱን ወስደው አንዱን ስላልተቀበሉ ለዚህ ለልዩነቱ ተዳርጓል ማለት ነው። ይሄ ደግሞ የተከሰተው በነብዩ ዘመን በድብቅ የሚኖሩ ሰዎች ነበሩ። በአፋቸው አምነናል ብለው ከነብዩ ጋር ሶላት እየሰገዱ ጂሃድ እየወጡ እየኖሩ ላይክ ሙናፊቆች ነበሩ በዙሪያ። ይሄ በሁሉም ነብያት ታሪክ ውስጥ ያለ ነው። በእስላም ዲንም ላይክ ልዩነት የለውም። ቁርአን የሚነግረን ይሄንን ነው። ቁርአን ለምሳሌ ሱረቱል አንፋል ወይም ሱረቱት ተውባ ላይክ ብታነቡ በአካባቢው የነበሩ ሰዎች ላይ በተመለከተ የወረደ በነብዩ ዘመን የነበሩ ሰዎች ወይም ደግሞ ሱሐቦች በተመለከተ የወረዱ የቁርአን አያቶች ሱሐቦች ሁሉ አንድ እንዳልሆኑ ነው የሚያስረዳን። ስለዚህም አንድም ስላልነበሩ ልዩነት ስለነበረ ወደ ኋላ የተመለሱም ስላሉ በንፋቅ ውስጥ የነበሩ ሰዎችን በአካባቢው ስለነበሩ ከነብዩ ህልፈት በኋላ ያንን ፍርሳ በመጠቀም ዲኑን እንደፈለጉ የማድረግ እና ለውጦችን የማምጣት ሂደት መካሄዱን ምናየው ማለት ነው። ስለዚህ አልጁዙር ዋናው መሰረቱ ለዚህ ልዩነት ያበቃ ነገር ምንድነው? ነብዩ ሰለላሁ ዐለይሂ ወሰለም ለኖሩበት ጊዜ አስተምረው ይሄንን ዲን ለዚህ አብቅተው ያንን ሱሐቦችን ለዛ አድርሰው አሳድገው አስተምረው ለዛ ያበቁ ምርጥ ሱሐቦችም አሉ። በዛው ተቃራኒ ደግሞ ለዛ ጉዳይ ያልበቁ ረሳላውን ያልተቀበሉ ለዲኑ ያልቆሙ በኋላ ወደ ኋላ ይሸሹ ወደ ኋላ የተመለሱ ላይክ አካላትም ላይክ ስላሉ በዛ የተነሳ ላይክ ፍርቃዎች ነበሩ ማለት ነው። ይሄ ደግሞ የተከሰተው
ይሄን የነብዩ ኑዛዜ ሁለቱም ከባባድ ነገሮች ትላንት ያልኳቸው ነገሮች ላይክ አንዱን ተቀበለው አንዱ የተውበት ምክንያት መቼ ነው የተጀመረው ብለን ስንጠይቅ ወዲያው ነብዩ ከመሞታቸው በፊት ጥቂት ቀናት ሲቀሩ ሷሃቦቹ ያልተቀበሉት ጉዳይ ነበር። እንግዲህ ተናገር ያለው ነብዩ ለዚህ ኡማ ትተው ያለፉት ላይክ ሰቀለይን ሁለቱ ነገሮች ናቸው። ምን ብለው ነው የተናገሩት? ይሄ ደግሞ በሱና መጽሐፍም በሺዓ መጽሐፍም ውስጥ በሁሉም መጽሐፎች ውስጥ ሙተዋትር ወይም ደግሞ ከሶሒህም በላይ የሆነ ሐዲስ ነው። ላይክ ማንም አይክደውም። إني تارك فيكم الثقلين ما إن تمسكتم بهما لن تضلوا بعد أبدا كتاب الله وعترتي أهل بيتي وإنهما لن يفترقا أي لن يتفرقا حتى يرد علي الحوض بلو يتناقلوت مالتنا من هولت كبابا نقروتشن بمحكلاتو تتشي ألفالو النزيم يا الله قرآننا يني عترة أهل البيت ناتشو እነዚህ ሁለቱን አጥብቆ የያዘ ሰው ከኔ በኋላ ለጥመት አይዳረግም። እነዚህ ሁለቱም እስከ ቂያም ቀን ድረስ ሐውድ ምንጭ ላይ ወደኔ እስኪመለሱ ድረስ በፍጹም አይለያዩም ብለው ይሄንን የደህንነት ዋስትና ነብዩ ለኡመቱ አስቀምጠው ሄዱ። ነብዩ ይሄንን ነገር ያስቀመጡት በአንድ ጊዜ ወይ ሁለት ቦታ ሶስት ቦታ አይደለም፣ በተለያየ ቦታ በተለያየ ጊዜ በተለያየ ሲጋ አስቀምጠዋል። ከሳቸው በኋላ ዲኑን ተረክቦ እስከ የውመል ቂያማ ድረስ ይሄ ዲን ህዝቡ ሳይበታተን ሐቅ ይዞ እንዲቆይ የሚያደርግ የህይወት ዋስትና መመሪያ አስቀምጠው ሄዱ ለኡማው። ከዛ በኋላ ግን ምን ተፈጠረ? ይሄን ባሉበት በማግስቱ አንዳንድ ሰዎች እኛ ቁርአን ይበቃናል ሌላ ነገር አንፈልግም ያሉ ጀማዓዎች ነበሩ እዛው ሱሐባ ውስጥ። ነብዩ እንደውም ለሞቱ አካባቢ ስለ አልጋ ላይ ሆነው ኑዛዜ ልጻፍላችሁ ብሎ ህዝቡን ጠየቁ። እስቲ የመጻፍ መጻፊያና ቀለም ነገር ይዛችሁ አምጡልኝ፣ ሁለት ነገሮችን ልጻፍላችሁ፣ እነዚህን ሁለቱን ነገሮች አጥብቃችሁ ከያዛችሁ ከኔ በኋላ ለጥመት አትዳረጉም ብለው ኑዛዜ ለመጻፍ ሲሞክሩ እዛ በአካባቢው ያሉት ሱሐቦች ተጨቃጨቁ ይላል። አንዳንዶቹ ምን አሉ? እኛ አንፈልግም ከፋና ኪታቡላህ አሉ፣ እኛ ቁርአን እንጂ ሌላ ነገር አንፈልግም። ነብዩ ከቁርአን ቀጥሎ ሊያስቀምጡ ያሰቡትንም ነገር ያውቁ ይመስላል። ስለዚህ ምንድነው ያሉት? አንፈልግም ብለው በዛ ተነሳ ማለት ነው። እንደዚህ ሱሐቦች ናቸው። ከዛ ግማሹ ነብዩ ያዘዙትን ነገር አምጡ ይላል፣ ግማሹ ደግሞ አይ ይቅር ላይክ ይላሉ። ሲጨቃጨቁ ነብዩ ውጡልኝ ከዚያ ያሏቸው ተቆጥተው ነው የሞቱት ማለት ነው። ነብዩ በታሪክ እንደምነግረን ምናልባት በነብዩ ዙሪያ የነበሩ ሱሐቦች ወይም ሰዎች በሙሉ ቅን ናቸው፣ በጣም ደህና ናቸው፣ እንደዚህ ያደርጉ ናቸው አሉ። በእርግጥ ቁርአን ያወደሳቸው እስከ መጨረሻው ለነብዩ ታማኝ የሆኑ በቁርአን ውስጥ የተወደሱ በነብዩ ሐዲስም እጅግ የተወደሱ ሱሐቦች አሉ። ይሄ ማለት ላይክ ሁሉም ሱሐባ በጊዜው የነበሩ ሰዎች ላይክ መጥፎ ናቸው፣ ደጋግና ሷሊህ የሆኑ ሱሐቦች የሉም ማለት አይደለም። ይሄንን እንደዛ የሚያስብ ካለ ከዲኑ የወጣ ነው ነበሩ። ግን ችግሩ ምንድነው? በነብዩ ዘመን የነበሩ ሰዎችን ለአንድ ቀንም ለሁለት ቀንም ወይም ደግሞ ለተወሰነ ሰዓታት ነብዩን አይቶ በነብዩ አምኖ እዛ አካባቢ የነበረውን 140 ሺህ 120 ሺህ ሱሐባ በሙሉ ደግ ናቸው፣ ቅን ናቸው፣ ዑዱል ናቸው ብለን ስናስብ ነው ችግሩ የመጣው። ለምን? ከዛ በኋላ የዚህ የዲን መስደር ሆነው ቀረቡ። ነብዩ ዲኑን እንድንወስድ ወይም ደግሞ ይሄን ሃይማኖቱን መመሪያውን ላይክ የህይወት መመሪያውን እንድንወስድ ያስቀመጡት ቦታ ሁለት ነገር ብቻ ነው። የአላህ ቁርአን ክታብንና ላይክ አህለል ቤት ነው ያስቀመጡት። ይሄ ለምሳሌ አህለል ቤት የሚባለው ቃል ሲሰማ የሺዓ ጉዳይ ብቻ ይመስላል። ለምሳሌ ስለ አህለል ቤት የሚያወሩ ስለ አሊ፣ ስለ ፋጢማ፣ ስለ ሐሰን፣ ስለ ሁሰይን አለይሂም ሰላም አጅማዒን የሚያወሩ ሰዎች እንደዚህ በቃ የሺዓ ተብለው ተትቷል። ግን የነዚህ የሐዲስ ተቀለይን አህለል ቤት ማን እንደሆኑ ያለው በሺዓ ክታብ ብቻ አይደለም፣ በሙስሊም ውስጥ እናገኛለን። ስለ አህለል ቤት በነሳኢ ውስጥ እናገኛለን፣ በአቡ ዳውድ ውስጥ እናገኛለን፣ በሌሎች ያለሱና ምናልባት በመቶ የሚቆጠሩ ያለሱና ክታቦች ውስጥ ሐዲሱ አለ፣ ጉዳዩ አለ። ግን እንደ ጉዳይ ሆኖ እንደ ጉዳይ ተቆጥሮ እየተወሰደና እየተኖረበት ያለው ግን በሌላ መዝሐብ ነው። ሺዓ በሚባለው ወይም ደግሞ የአህለል ቤት ተከታይ በሚባሉት መዝሐብ ነው። ሌላው ትተው አሁን ለሐቅ ሳይሆን ለመዝሐቦች ታማኝ የመሆን አባዜ ውስጥ ነው ላይክ ሰው ያለውና በዛ ምክንያት ነው ላይክ አንዳንድ ልዩነት የተፈጠሩ ማለት ነው። አሁን በምን ኤሪያ ላይ ነው ልዩነቱ የመጣው? ወደፊት እናያለን። እኔ አሁን ያልኩ ያለሁት የልዩነቱ ምንጭ ምንድነው ብለን ስንጠይቅ ትልቁ
ነብዩ ያስቀመጡትን ኑዛዜ ይሄንን ዲን መውሰድ ያለባችሁ የምትከተሉት አካል እነዚህን ነው ብለው ነብዩ ካስቀመጡት ቦታ አይ እነዚህን አልፈልግም ይሄኛው ይሻናል ብለው ሌላ ተቀያሪ ነገር ያስቀመጡ ሰዎች በዛ የተነሳ ነው ማለት ነው ዛሬ ልዩነቶች ሊፈጠሩ የቻሉት ማለት ነው። ትልቁ ምንድነው ነብዩ ያስቀመጡትን ነገር ትተው ሌላ ተቀያሪ ምንጭ አድርገው በመያዛቸው ከዛ በኋላ በተለያዩ ኤሪያዎች ላይ በአቂዳም ይሁን በፍቅህም ይሁን በአኽላቅም ይሁን በፍክራ በፈልሰፋ በሁሉ ነገር አንዳንድ ልዩነቶች መጡ ማለት ነው። ዲን ስናጠና ደግሞ ዲን በብዙ መልኩ ይጠናል። ለምሳሌ ትልቁ አቂዳ ነው። አቂዳ ማለት የእምነትን በተመለከተ የአላህ ማንነት ባልተባለ ወይም ደግሞ የአላህ ምንነትን በተመለከተ አላህ አንድ ነው ስንል ምንድነው የሚለውን አላህ ለኛ ምንድነው እንዴት ነው የሚገለጸው ያለን ፍክራ የምናስበው ስለ አላህ ምንድነው የሚለው ላይ ልዩነት መጥቷል። ልክ አንዳንድ ለምሳሌ ሃይማኖቶች ሰውን አምላክ ያደርጋሉ። ለምሳሌ አንዳንዶቹ ነብይን አምላክ ነው ብለው የያዙ አካላት አሉ። ሌሎቹ ደግሞ ሌሎች የተፈጥሮ ነገሮችን ወንዝን ወይም ደግሞ አንዳንድ እንስሳትን ምናምን አምላካቸው አድርገው የያዙ አሉ። ያሁን ግልጽ የወጣ ሽርክ ነው። አንዳንዴ ግን አላህ አንድ ነው ምናምን በምላሳችን እያን ውስጣችን የሚያስበው ነገር ሌላ ፍክራ ያዘ ሊሆን ይችላል። ከዛ የማይተናነስ ሽርክ ውስጥ ልንገባ እንችላለን ለአላህ ላለን ኮንሰፕት ማለት ነው። እና በዛ አይነት ነገር ላይ ልዩነቶች መጥተዋል። ይሄ ሁላ ልዩነቱ ግን የመጣው ምንድነው ከዛ ከነብዩ ኑዛዜ የማፈንገጥ አባዜ ወይም ደግሞ ከዛ ችግር የመጣ መሆኑን ነው የምናየው ማለት ነው። ከዛ ምንድነው የተደረገው ነብዩ እስከ የውመል ቂያማ ድረስ ቁርአንና አህለል ቤት አይለያዩም እነሱን የተከተለ ከኔ በኋላ ለጥመት አይዳረግም ብሎ ካስቀምጡ በኋላ ያንን የነብዩን ኑዛዜ የተቀበሉ ሰዎች ጥቂት ናቸው። ያንን የነብዩን ኑዛዜ ለምሳሌ ሲቀበሉ ምንድነው ብዙ ጊዜ አሁን እንደሚነገረው ገዲርኩም የምትባል ቦታ አለች። ከነብዩ የመጨረሻውን ሐጅ ሲያደርጉ ነብዩ የመጨረሻውን ሐጅ ሲያደርጉ በሚቀጥለው ሐጅ እንደማያደርጉ ያውቁ ነበር። እንደሚሞቱ ማለት ነው። ለሚቀጥለው ሐጅ እንደማይደርሱ ያውቁ ነበር። አላህ ያሳውቃቸዋልና የመጨረሻው ሐጅ ተብሎ ይታወቅ ነበር። እና ለሞቱ አካባቢ ወደ 2 ወር ወይ 3 ወር ሲቀር ትልቅ ስብሰባ አደረጉ። ትልቅ ስብሰባ ያደረጉት ምንድነው የሚቀጥለው የሙስሊሙ እጣ ፈንታ ከሳቸው በኋላ ይሄንን የሳቸውን ቦታ ተረክቦ እንግዲህ ከነብዩ በኋላ ነብይ ሊኖር አይችልም። የመደምደሚያው ነብይ የመጨረሻው ነብይ ናቸው። አላህ ተባረከ ወተዓላ ከነብዩ በኋላ ሌላ ነብይ እንደማይልክ በቁርአን አረጋግጧል። ስለዚህ ከነብዩ በኋላ ሌላ ነብይ መጣ ብሎ የሚያስብ ካለ ከዲን ውጭ ግን ነብዩ የመጨረሻው ነብይ ናቸው የመደምደሚያው ነብይ ናቸው ማለት ወለይኩም ሰላም ከዛ በኋላ ዲን የለም ሁሉ ነገር ተቋርጧል ማለት አይደለም። ለምን ዲኑ እስከ የውመል ቂያማ ድረስ መቀጠል አለበት። ለምን ለዓለም ህዝብ ነው የመጣው። እስከ የውመል ቂያማ ድረስ የሚቆይ ዲን ነው እንጂ ከነብዩ ሞት ጋር የሚጠፋ ዲን አይደለም። ስለዚህ ከነብዩ ህልፈት ጋር የማይጠፋ የማይቆም ዲን ካልሆነ በምን መልኩ ነው የሚቀጥለው የሚለው ጥያቄ ይነሳል ማለት ነው። ይሄ ደግሞ ነብዩ ስለዚህ እስከ የውመል ቂያማ ዲኑ ህዝቡ ሳይበተን አንድነቱን ጠብቆ አውቆ በምን መልኩ መኖር እንዳለበት የማረጋገጫ ሰነድ ወይም ደግሞ እስከ የውመል ቂያማ ድረስ ህዝቡ ከጥመት የሚጠበቅበትን ነገር ነው አስቀምጠው ያለፉት። ያም አንዱ የአላህ ቁርአን ነው። የአላህ ቁርአን ላይ ኺላፍ የለም። ለምሳሌ በቁርአን የማያምን የለም። አንዳንዴ በወሬ ደረጃ ለምሳሌ ቁርአን እንደዚህ ጎደሎ ነው ይላሉ፣ የራሳቸው ቁርአን አላቸው የሚባል ነገር ውሸት ነው። ለምሳሌ እኛ ድሮ የምንሰማው እነዚህ ሺዓ የሚባሉት ወገኖች የራሳቸው ቁርአን አላቸው ምናምን ተብሎ ይነገረን ነበር። ያኔ አምነን ነበር ያለ ምንም ምክንያት። ከዛ በኋላ የት አለ በአለም ላይ የት አለ የነሱ ቁርአን ከሆነ ለምን ነው ታዲያ የሚደበቀው? እንዴት አንድ ኮፒ ጠፋ በምድር ላይ ሲባል በኋላ ውሸት ሆኖ ተገኘ። በመዛህቦች መካከል ያለው ልዩነት ለማስፋት እንዲሁ ትሁማ የመወቃቀስና በውሸት ላይ የተመሰረተ እንትን ነው እንጂ ቁርአን ላይ ኺላፍ የለም። ቁርአን ላይ ኺላፍ ስንል ለፍዙ ተጠብቆ አንድ ኮፒ ብቻ ነው በምድራችን ላይ ያለው ቁርአን ማለት ነው። ይሄ ማለት ግን ማዕናውን ተአዊሉ ኢንተርፕሬቴሽኑ ተፍሲሩ ተጠብቆ አንድ ሆነ ቆየ ማለት አይደለም። ለቁርአን ተፍሲር የማይገቡ ሰዎች ስለገቡበት ትርጉሙን እንደፈለገው አድርገው ሌላ መልክ አስይዘው ለራሳቸው መጠቀሚያ ለራሳቸው ስልጣን ለዱንያ መጠቀሚያ ያደረጉ ሰዎችም አሉ። ቁርአን ያ ነው ያንን ምንጭ
መከተላችን ነው ለዚህ ለዛሬ ልዩነትና ለፍርቃ የሚዳርገን ማለት ነው። ስለዚህ ምንድነው ይሄ የልዩነቱ መሰረት? ነብዩ የተውልን ምንጭ ትተን ሌላ ምንጭ ተፈለገ ማለት ነው። ቁርአንን ሁሉም ሰው ቁርአንን ተቀበሉ ከቁርአን ጋር አቻ አድርገው ያስቀመጡትን ግን ማለት ነው። ለምን فإنهما እነዚህ ሁለቱ ላይ يفترقا حتى يرد علي الحوض እስከ يوم القيامة ድረስ አይለያዩም ብለው ነብዩ ያስቀመጡትን ነገር ከቁርአን ለይተው ወሰዱ። ከቁርአን ከለዩ በኋላ ምንድነው ያደረጉት? ከቁርአን ጋር ይሄ ሱሐባን በሙሉ ማስረጃ አደረጉ። ሱሐቦች በሙሉ ዑዱል ናቸው፣ ቅን ናቸው። በነብዩ ጊዜ የነበሩት ላይክ ትውልድ ላይክ ሱሐባ የተባለው ነብዩ ለአንድ ቀንም ለሁለት ቀንም ለተወሰነ ሰዓትም አይቶ በሳቸው ያመነ ከሳቸው ጋር ይኖረ ሰው ከዛ በኋላ የዲን መሰረት ሆኖ መጣ። እንደዛ ግን ሊሆን አይችልም። ሁሉም ሰው የዲን ማስረጃ ሊሆን አይችልም። ላይክ ለምን ሱሐባዎች ራሳቸው ቁርአን ከፋፍለው ነው ሰው የሚያየው። በጣም ቅን የሆኑ ሱሐባዎች በነብዩ አምነው እስከ መጨረሻው የቆዩ አሉ። ከነብዩ ህልፈት በኋላ ወደ ኩፍር ተመለሱ አሉ። እንደው በታሪክ ታውቃላችሁ አንዱ ሱሐባ ኢትዮጵያ መጥቶ ዲኑን ይቀየራል። ሂጅራ ወደ ሀበሻ ሀገር መጥቶ እዛው የቀረ እዛው ጠላ ለምዶ እዛው ከፍሮ የቀረ ለምሳሌ አለ በታሪክ ለምናውቀው ማለት ነው። ሌሎች ሱሐቦችን ቁርአን እንደሚነግረን ከነብዩ ህልፈት በኋላ ወደ ኋላ ተመለሱ አሉ። በነብዩ ዘመንም ንፋቅ ውስጥ የነበሩ ላይክ ሰዎች ነበሩ። ስለዚህ አሁን ቁርአንን ወስደን ከቁርአን ጋር እንደሌላ ሁለተኛ ማስረጃ አድርገን የወሰድነው እነዚህን አካላት ስለሆነ ስለዚህ ልዩነት የማይመጣበት ወደ ጥመት የማንዳርግበት ምክንያት የለም ማለት ነው። እነዚህ ማስረጃ ካደረግን ለምን ነብዩ ሁሉም ነገር የሚናገሩት ላይክ በወህይ ነው። ወማ ينطق عن الهوى ከላም አይደለም። ኑጥቅ ማለት ከከላም ትንሽ የረቀቀ ነው። ኑጥቅ ማለት ማንኛውም የሚወጣ ድምጽ ማለት ነው። ወማ ينطق ليس وما يتكلم هم وما ينطق النطق وما ينطق عن الهوى إن هو إلا وحي يوحى ነብዩ የሚናገሩት ነገር ከአፋቸው ከአንደበታቸው የሚወጣ ማንኛውም ድምጽ ማንኛውም ትእዛዝ ማንኛውም ነገር በሙሉ በአላህ ወህይ የሚመጣ ነው። ስለዚህ ህዝቡ መከተል ያለበት ለህዝቡ የሚመጀውን ነገር ነብዩ አስቀምጠው ቢያልፉም ኢሚዲየትሊ ከሳቸው ህልፈት በኋላ ከዛ በፊትም የሚያሰሩ ነበሩ። ያንን ጉዳይ አልተቀበሉም። ያኔ ይሄንን ጉዳይ ተቀብለው የአላህ ክታብንና ዒትራ አህለል ቤትን የያዙ ሰዎች በዛሬ ጊዜ ላይክ ሺአ ለመባል የበቁ ናቸው። ያኔ ደግሞ አይኛ ቁርአን ብቻ ይበቃናል፣ አህለል ቤትን ላይክ ነብዩ ቤተሰባቸው እንወዳቸዋለን አንጠላቸውም እንጂ እንደ መረጃ እንደ ዲን ማስረጃ አንከተላቸውም ብለው አይ በአጠቃላይ ሱሐባውን ከቁርአን ጋር ላይክ የያዙ ሰዎች ያኔ ሌላ ፍርቃ ሆኖ መጡ ማለት ነው። በነገራችን ላይ ነብዩ እነዛ ያስቀምጡት ሁለቱ ነገሮች አስቀለይን ወይም ደግሞ አስቀለይን እነዛ ሁለቱ ነገሮች እንዲከተሉ በነዛ እንዲያድሩ የታዘዙት ሱሐባም ጭምር ናቸው። እኛ አሁን በሪዋያ በሐዲስ ደርሶን ነው እንጂ በነብዩ ጊዜ አልነበርንም። በነብዩ ጊዜ የነበሩ ሱሐቦች ራሳቸው ምንድነው ላይክ ኢኒ ታሪኩ ፊኩም ሰቀለይኒ ሁለት ነገሮች በመካከላቸው ትቼ አልፌያለሁ ያሉት ለሱሐባም ጭምር ነው። ስለዚህ ሱሐቦችም እንድከተሉ የታዘዙት የአላህ ቁርአንንና አህለል ቤትን ወይም ደግሞ ላይክ ኢትራን ነው ማለት ነው። ከዛ በኋላ አሁን አህለል ቤት ማን ናቸው የሚለውን ላይክ ትላንት አይተናል። ለምሳሌ ላይክ በብዙ ሐዲሶች ነብዩ በአህለል ቤት የሚለው ቃል የመጣው በቁርአን ነው። በቁርአን የመጣን ቃል ደግሞ ላይክ ተፍሲሩን ትርጉሙን የሚነግሩ ነብዩ ናቸው። በቁርአን አህለል ቤት የሚለው ቃል ላይክ ሲመጣ ወይም ደግሞ በአያተ ተጥሂር ይባላል ያ ሲመጣ ነብዩ አህለል ቤት ማለት እንደማን ናቸው ብለው በብዙ ነገር ገለጹ። ለምንድነው የምንከተላቸው እንዴት የዲኑ መስደር ሆነው ለምን መጡ የሚለው ነብዩ ያንን ነገር ላይክ ተርኪዝ አድርገው ላይክ አስቀምጡ በብዙ ሐዲሶች በሺአ ክታብም በሱኒ ክታብም የምናገኘው ብዙ ሐዲሶች ማለት ነው። ለምሳሌ ሐዲስ አልኪሳ ምናልባት ሰምታችሁ ታውቃላችሁ። ነብዩ አህለል ቤት የሚባሉት ላይክ ወገን ወይም ደግሞ አካላትን ለመግለጽ የተጠቀሙት ምንድነው እነዛን ሰብስበው በካባቸው ስር ላይክ ካስገቡ በኋላ በጥቁር ካባ ስር ካስገቡ በኋላ አባ ወይም ኪሳ ይባላል ከየመን የመጣላቸው ከጥቁር የግመል ላይክ ጸጉር ላይክ የተሰራ እዛው ስር አስገብተው ማንንም ያስገቡት ላይክ አሊ ፋጢማ ሐሰን ሁሰይን አስገብተው እነዚህ ናቸው አህለል ቤት
ብለው ለነሱ ከርክሰት ሁሉ ርክሰትን ወይም ጎደሎ ሁሉ ከነሱ እንዲያስወግድና ፍጹም የሆነ መጥራራት እንዲያጠራቸው ብለው ዱዓ ካደረጉ ቁርአኑም እንደዚህም በተመለከተ መውረዱን ከዛ ተናገሩ። ሌላ ጊዜ ደግሞ አሁን ይሄ ሐዲስ አልክሳ የተባለው ወይም ደግሞ ሐዲስ ሰቀለይን ነው። ሌሎች ብዙ ሐዲሶች አሉ። ለምሳሌ ሐዲስ ሰፊና የሚባል ነገር አለ። ሐዲስ ሰፊና ማለት የመርከቡ ሐዲስ ማለት ነው። የመርከቡ ምሳሌ ሐዲስ ማለት ነው። የመርከቡ ምሳሌ ማለት የኑህ መርከብ ታውቃላችሁ፣ ትላንት ማንስቼው ነበር። ነብዩ ምንድነው ያሉት ሰለላሁ ዐለይሂ ወሰለም مثل أهل بيتي فيكم كمثل سفينة نوح አሉ። من ركبها نجا ومن تخلف عنها غرق وهوى። ምንድነው ያሉት የኔ አህለል ቤት ምሳሌ የቁርአን አቻ አድርገው ያስቀመጧቸው ከሁለቱ ፍቅሎች አንዱ አህለል ቤት ናቸው አይደለም። የነሱ ምሳሌ የአህለል ቤት ምሳሌ ያሉ ልክ እንደ ኑህ መርከብ ነው። من ركبها نجا መርከቡ ላይ የተሳፈረ ሰው ይድናል። ومن تخلف ወደ ኋላ የቀረ በመርከቡ ለምሳሌ አልሳፈርም ያለ ሰው ይሰጥማል፣ ይጠፋል አሉ። እንግዲህ ታስታውሳላችሁ ለምሳሌ እንግዲህ የጥፋት ውሃ የሚባለው በነብዩላህ ኑህ ዘመን ነብዩላህ ኑህ 950 ዓመት ዳዋ አድርገው ሁሉ ነገር ብዙ ከለፉ በኋላ ህዝቡ አላምን አለ። ከዛ በኋላ አላህ በውሃ ሊያጠፋቸው ተነሳ። በውሃ ሊያጠፋቸው ሲነሳ ግን ነብዩላህ ኑህን አንተ መርከብ ስራ አለው። ሰፊና ትልቅ መርከብ። ለምን ባንተ ያመኑ ሰዎች ውሃው ላይ አላህ እችን ምድር በውሃ ሊያጠፋት ላይ ውሃ ስለቅባቸው በነብዩላህ ኑህና በሱ ያመኑ ሰዎች መርከቡ ላይ ተሳፍረው እንድድኑ ማለት ነው። ከዛ በኋላ እንደውም አንዱ የነብዩላህ ኑህ ልጅ እሱም አላመነም ነበር። የነብዩ ልጅ ነው ግን አላመነም ነበር። ከዛ በኋላ እንደውም ነብዩላህ ኑህ ለመኑት ያ ቡነየ እርከብ መዐና ናንጂ ወደ መርከቡ ከኛ ጋር ተሳፈር ምናምን ስለው አይ እኔ አልፈልግም አላቸው። እኔ እንደውም ወደ ተራራው ወጣለሁ ከዛ በኋላ ውሃው ተራራ ላይ ስለማይወጣ በዛ ነው እንጂ መርከቡ ላይ አልሳፈርም ብሎ የተናገረው ማለት ነው። እንደው ምንድነው ሰአዊ ለልጀበል ያዕሰሚን ምን الماء አለው። እኔ ወደ ተራራው ወዛ ወጣለሁ ከዛ በኋላ ውሃ አይደርስብኝም። ከዛ በኋላ ግን ሄደ። ከዛ ውሃው እንዳለ ሰመጠ ነው። አሁን አህለል ቤትን በዚህ ምሳሌ ነው ያስቀመጡት። የኔ አህለል ቤቶች በእናንተ ውስጥ ምሳሌያቸው ልክ ኑህ መርከብ ነው። በመርከቡ የተሳፈረ ነጃ ይወጣል፣ ይድናል። ከመርከቡ ወደ ኋላ ይቀር አልሳፈርም ያለ እምቢ ያለ ይሰጥማል፣ ይጠፋል ማለት ነው። ወከዛሊከ መርከብ ናቸው እነዚህ የመርከብ ነጃት የደህንነት ወይም ደግሞ ነጃ መውጫ መርከብ ናቸው። እዚህ መርከብ ላይ አልወጣም ያለ ሰው ወይም ደግሞ አህለል ቤት ለምሳሌ አልከተልም እኔ የሚከተለው ሌላ አካልን ነው ወይ ሱሐቦችን በሙሉ ነው የዲኔን ምንጭ ማድረገው ላይ ሌላ ነገር ነው ብሎ እነዚህን ነብዩ ከቁርአን ጋር አቆራኝተው ያስቀምጣቸውን አካላት የተወ በዚህ ሰፊና አልሳፈርም ያለ ጥፋት ነው፣ ወደ ጥፋት ነው የሚሄደው ማለት ነው። በዚህ መርከብ የተሳፈረ በምሳሌው መሰረት በዚህ መርከብ የተሳፈረ ያ ሰው ነው የደህንነት ዋስትና የሚያገኝ። በዚህ መልኩ ነው ያስቀመጡት። ሌሎች ብዙ ሐዲሶች ማለት ለምሳሌ ሐዲስ አልአማን የሚባልም አለ። አሁን ይሄ በመርከብ ነው የሚመስለው። ሌላ ጊዜ ደግሞ በከዋክብት መሰሉ። ለምሳሌ በባህር ውስጥ የሚጓዙ ሰዎች በድሮ ጊዜ ማለት ነው የት አካባቢ እንደደረሱ በየትኛው አቅጣጫ መጓዝ እንዳለባቸው ከዋክብትን እያዩ ነበር። ስለዚህ ሐዲስ አልአማን ማለት ልክ የሰማይ ከዋክብት ለምድር ነዋሪዎች የደህንነት ዋስትና እንደሆኑ ሁሉ የኔ አህለ ቤቶችም ለሰዎች የደህንነት ዋስትና ናቸው ወይም አማን ናቸው ብለው በብዙ መልኩ አስቀምጠዋል። ይህንን ሁሉ ከሰሙ በኋላ በዚህ መልኩ ነብዩ እነዚህን አካላት ካስታወቁ በኋላ አብዛኛው ሰው አልተቀበለም። ጥቂት የተቀበሉ ሰዎች ያኔ አሁንም የአህለል ቤት መዝሐብ ተከታዮች ተብለው ይጠራሉ። ስለዚህ ልዩነት ትልቁ ልዩነት ይሄ ነው ማለት ነው። ቁርአን ያስማማናል። ቁርአንን ወሰዱ። ቁርአን ለፍዙም ማለት ነው ወይ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ከቁርአን ጋር አቆራኝተው ያስቀመጡት የቁርአንን ምስጢር ውስጥ ምስጢሩን ተአዊሉን የቁርአን የያዘውን ላይ እምቅ ዕልም ወይም ደግሞ ዕውቀት መተንተን የሚችሉት አህለል ቤት እንደሆነ ደግሞ ተቀምጧል። ለምሳሌ በቁርአኑ ስላሱ ፈስአሉ አህለ ዚክር ኢን ኩንቱም ላ ተዕለሙን የማታውቁትን ነገር የዝክር ሰዎችን ወይም የዝክር ባለቤቶች የቁርአን ባለቤቶችን ጠይቁ ይላል። ቁርአን ባለቤት ቁርአን አለ ምን ጠይቀው የቁርአን ተንታኞችን ማለት ነው። በሌላ ቦታ ላይ ደግሞ ለምሳሌ ቁርአን ተአዊሉን ወይም ደግሞ የቁርአን ላይ ትንታኔውን ሙሉ ዕውቀቱን አላህ እንጂ አላህና
በእውቀት ውስጥ የመጠቁ ሰዎች لا يعلم تأويله إلا الله والراسخون في العلم بعلم ውስጥ የመጠቁ ሰዎች ካልሆኑ በቀር ሌላውን አይደርሱበትም ይላል። ስለዚህ ለዚህ ጉዳይ የተዘጋጁ ዲኑ ሙሉ በሙሉ የቁርአንን ምስጥራት በሙሉ የሚያውቁ ነብዩ ለዚህ ጉዳይ ያስቀመጣቸው ሰዎችን ትተው ወደ ሌላ ቦታ መሄዱ ነው ማለት ነው። ዛሬ ለዚህ ልዩነት ላይክ የመጣው ደግሞ የመዛሃቦች ልዩነት የመጣው መሰረቱ ከዚህ መሆኑን እናያለን ማለት ነው። እንዲሁም በሌላ ጊዜ ለምሳሌ ነብዩ እነዚህን አካላት በብዙ ምሳሌ ያስቀምጠዋል። ሌላ ጊዜ ለምሳሌ ላይክ ባቡ ህጠቱ በኒ እስራኤል የእስራኤል ሰዎች ወይም ደግሞ በነብዩ ሙሳ አለይሂ ሰላም ጊዜ የነበሩ ሰዎች ከግብጽ ተባረው ከነዓን ወደምትባል ምድር ላይክ እንደሄዱ ሲታዘዙ እዛ ሲደርሱ ግቡ ወደዚህ ሀገር አላህን ሱጁድ እያረጋችሁ ዝቅ ብላችሁ አላህን እየታዘዛችሁ እያመሰገናችሁ ግቡ ሲባሉ አይደለም እኛ አንገባም አሉ በኒ እስራኤሎች። መጀመሪያ አንተ ሙሳ ራስህ ሄድና ከሰዎቹ ጋር ተዋግተህ መንገዱ ጥርት ካለና አገር ሰላም ከሆነ በኋላ ነው እንጂ ካንተ ጋር እንሂድ ብለው ላይክ ሙሳ ያኔ እምቢ አሉ። ወቁሉ ሒጠቱን ነግፊር ለኩም ኸጣያኩም ሲባሉ ማለት ነው ላይክ ለአላህ ዝቅ ብላችሁ ሱጁድ እያረጋችሁ ላይክ ግቡ ሲባሉ እምቢ አሉ። ያኔ ለምሳሌ አላህ ተባረከ ወተዓላ እያመሰገናችሁ ሱጁድ እያረጋችሁ ግቡ ሲባሉ ታዘው የገቡ ሰዎች ዳኑ። ያኔ አይ እኛ ካንተ ጋር እንሂድም ወደ ኋላ እንቀራለን ያሉ ሰዎች ጠፉ። የአህለል ቤትንም ጉዳይ በዚህ ምሳሌ ነው ያስቀመጡት። ልክ እንደዚህ ባቡ ህጠት በኒ እስራኤል ለምሳሌ መግፍራ እንዲያገኙ ሱጁድ እያደረጉ ለአላህ ዝቅ እያሉ ሂዱ የተባሉበት ቦታ የሄዱ ሰዎች ታዘው ነብዩላህ ሙሳን አለይሂ ሰላም እነዛ ሰዎች ላይክ ዳኑ፣ የነጃትን መንገድ ተከተሉ ማለት ነው። ከዛ ወደ ኋላ አይቀሩም። እንደዛ ናቸው። ዛሬም አህለል ቤትን በዛ መልኩ ነው ነብዩ የገለጹልና ያንን ተከትለን አህለል ቤትን የተከተለ የነሱን መንሃጅ የተከተለ እነሱን አስተምሮ የተከተለ ለምን የነብዩ ኑዛዜ ናቸውና በትክክለኛ ሐቅ መንገድ ላይ ነው የምኖረው። አይ ሌላ አማራጭ ነው የምፈልገው ላይክ ልክ እንደ የኖህ ልጅ ላይ ተራራ ወይም ደግሞ ያውኑ ዘመን በጊዜ የነበሩ ሰዎች ላይክ ሰሃቦችን በሙሉ ነው ማስረጃ ማረገው አማራጭ እነሱን ማስቀምጠው ብሎ ያለ ሰው ወይም ደግሞ ልክ በኒ እስራኤል ሙሳ አንተና ሰዎች ሄድና መጀመሪያ መንገዱን እኛ ወደ ኋላ ቀርተናል አንመጣም ያሉ ሰዎች እምቢ ያሉ ሰዎች በዚህ አይነት ምሳሌ ነው የገለጹት ማለት ነው። ያኔ ታዘው ትእዛዙን ተቀብለው ተከትለው ያንን ትእዛዝ የፈጸሙ ሰዎች ዳኑ። ያኔ ወደ ኋላ አይቀሩ ላይክ ያንን ጉዳይ ያልተቀበሉ ሰዎችም ለጥፋት ላይክ ተዳረጉ ማለት ነው። ስለዚህ አሁን ከዛ በኋላ ምንድነው የመጣው? ከዚህ ከመሰረቱ ስላፈነገጡ ነብዩ ያስቀምጡትን ኑዛዜ ትተው ላይክ ሌላ ተከታዮችን ስለያዙ ትክክለኛ የዲን ማስረጃ ማግኘት አልተቻለም ማለት ነው። በተለያዩ ነገሮች ፍርቃ ተፈጠረ ማለት ነው። በአቂዳዎች ላይ ልዩነት መጣ። ልክ ነብዩ ከሞቱ በኋላ በአካባቢው የነበሩ አይሁዶችም በእስልም እየሰለሙ መስለው ወደ ዲኑ ገብተው የተለያዩ አይዲዮሎጂዎችን ወይም ፍክራዎችን ላይክ ማሰራጨት ጀመሩ። ለምሳሌ በተለያዩ የአልሱና ክታቦች ውስጥ የምናገኛቸው አንዳንድ ሐዲሶች አንዳንድ ለምሳሌ ለኪታብ ያልቀራ ሰውና ስለ ሐዲሶቹ ላይክ ምንም የማያውቅ ሰው አንዳንድ እድለኛ ነው ትላላችሁ። ለምን ውስጥ ገብቶ አንዳንድ ነገሮች ስታዩ እንደ ዲኑን የሚያፈርሱ የዲኑን ፍክራ የዲኑን አቂዳ የሚጻረሩ ብዙ ሐሳቦችን በኪታብ ውስጥ ሰፍረው እናገኛለን። ይሄ እንዴት ነው የሆነው? ነብዩ ያስቀምጡትን ላይክ ምንጭ ትተው ከሌላ ቦታ እንወስዳለን ስሉ ሌላ ምንጭ ሲፈልጉ የተለያየ መረጃ ለምሳሌ ዲኑን የሚጻረር ከሃይማኖቱ ጋር የማይሄድ መረጃዎች መሰብሰብ ተጀመረ ማለት። ለዚህ ላይ ሐዲስ በነብዩ ስም ነብዩ እንደዚህ ብሏል እየተባለ ጭራሽ ነብዩ የማይሉት ነገር በመጻፉ ላይ ሁሉ ሰፍሮት እናገኛለን። ያ ምን አመጣ? ላይክ ልዩነቱን እያሰፋው ሄደ ማለት ነው። በአቂዳ ላይ ልዩነት መጣ። በተለያዩ ተግባራት ላይ ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ሶላትን የሚሰግዱት በቀን ላይክ 5 ጊዜ ወይም ደግሞ በ3 አውቃቶች በየቀኑ የሚሰራ ነገር ላይ አሁን በትክክል ምንም ሳይሸራረፍ መድረስ ነበረበት። ለ20 ምናምን አመት ነብዩ በየቀኑ የሰሩት ነገር በዛ ላይ ልዩነት መፈጠር ነበረበት። ለምሳሌ አንዴ ሁለቴ እንኳን የተሰራ ነገር ኦኬ እንግዲህ ያው ይረሳል። እንደዚህ ሲቀባበል ወሬ ምናምን ሐዲስ ሲመጣ ላይክ ይለያይ ይሆናል። ሶላትን የሚያክል ነገር ግን ለምሳሌ ውዱ በየቀኑ የሚደረግ ውዱ ላይ ልዩነቶች አሉ። እንግዲህ ነብዩ ሲያደርጉት የሚሰግዱት ሶላት ላይክ አንድ አይነት ነው፣ ያደረጉት ወዱ አንድ አይነት ነው። ግን ዛሬ ልዩነቶች አሉ።
አቂዳን ጨምሮ ላይክ ፍቅህን ጨምሮ ተግባራትን ጨምሮ ዒባዳዎችን ጨምሮ ልዩነቶች ተፈጠሩ። የዚህ ሁሉ ልዩነት ምንጩ ምንድነው? ላይክ ቅድም እንዳልኩት ነብዩ ያስቀመጡት ላይክ ምንጭ ትተው ከሌላ ቦታ ዲኑን መውሰድ ላይክ መሞከር ነው ማለት ነው። ለዚህም ነው ለምሳሌ ላይክ ብዙ ነገሮችን እናገኛለን። ከዛ በኋላ ደግሞ አሁን የመቀበልና ያለ መቀበል ብቻ አይደለም። ነብዩ እነዚህ ሁለቱን ከባባድ ነገሮች ለዚሁም ተተዋለፉ። አሁን ኦኬ ላይክ ቁርአኑን ተቀበሉ ሌላውን አንቀበልም አሉ። አንቀበልም ስሉ ደግሞ እኮ አሁን መጀመሪያ መስደር መሆናቸውን ላይክ መርጂዕ መሆናቸውን ይሄን ሐዲሱን በሙሉ በመካድ ነው። አንደኛ ሐዲሱን ትርጉም ማሳጣት። አይ አህለል ቤት የተባለው እኮ ማለት ጠቅላላ አህለል ቤት በቋንቋ ደረጃ የቤቱ ሰዎች ማለት ነው። ስለዚህ አጎትም አክስትም ባለቤቶችም በሙሉ ነው የሚጨምረው እንጂ አህለል ቤት የተባለው እነዚህ አሁን እኛ የምንላቸው አሳብል ክሳ ነብዩን ጨምሮ አምስቱ የአሳብል ክሳ እና ከዛ በኋላ ከኢማም ሁሴን የሚወለዱ 9 አይማዎች አንድ ላይ 12 አይማሞች ናቸው ብለው እንትን አይሉ። ለምሳሌ ሐዲሶች አሉ። ለምሳሌ ላይክ ነብዩ ከኔ በኋላ 12 ኢማሞች ይነሳሉ ወይም ደግሞ ከኔ በኋላ 12 አሚሮች 12 ኸሊፋዎች ብለው ሐዲስ ለምሳሌ ቡኻሪ ሙስሊም ውስጥ አለ። ለምሳሌ ቡኻሪ ወይም ደግሞ ሙስሊም ውስጥ ከሱሐባ ጃብር ኢብኑ ሰሙራ የሚባል ሱሐባ አለ። ከአባቱ ጋር ነብዩ ጋር ሄደው የሰሙት ነገር አለ። ነብዩ ምንድነው ያሉት? ከኔ በኋላ 12 ኢማሞች እስከ የውመል ቂያማ ድረስ የኔ ተከታይ ሆነው የኔ ኸሊፋ ሆነው ላይክ እስከ ቆሙ ድረስ ይሄ ዲን ላይክ ሉዓላዊ ሆነው እስከ መጨረሻው ይቆያል ተብሎ ሐዲሶች አሉ። ዛሬ ግን የአህለ ሱና ዑለማ እስቲ 12 ኢማሞች ላይ በዚህ ቡኻሪና ሙስሊም ላይ ወይም በይሐቂ ላይ ወይም ትርሚዚ ላይ 12 ኢማሞች ነብዩ ብለዋልና የት አሉ እስቲ ቁጥርልኝ ብትሉት አይቆጥርላችሁ። እስቲ ጠይቁ አንድ አህለ ሱና ኢማም ቡኻሪና ሙስሊም ውስጥ ከኔ በኋላ 12 ኢማሞች ይነሳሉ ላይክ ብለዋል 12 ኸሊፋዎች አሉ ብለዋልና እንዴት ነው ደግሞ 12 መሆን አለበት? አንዳንድ ሰዎች ይቆጥራሉ። ኦኬ መጀመሪያው አቡበከር ከዛ ዑመር ከዛ ዑስማን ከዛ አሊ ብለው እዛ ጋር ደግሞ ሌሎች እንደ ሙአዊያ እንዳይጨምሩ ላይ ችግር አለ። ከዛ የዚድ ያሉ በኒ መርዋን በሙሉ ከጨመሩ ሁሉንም ከጨመሩ እስከ 80 100 በላይ ነው የሚሆነው። አይ ከዛ ውስጥ እስቲ ላይ ጥሩ የሆኑትን ብቻ ናቸው ከተባለ መጀመሪያ አቡበከር ይነሳል፣ ከዛ ወደ ዑመር ይሄዳል፣ ዑስማን ይሄዳል፣ ከዛ አሊ ላይክ ይሄድና ከዛ ዘልደው ደግሞ ዑመር ኢብኑ አብዱል አዚዝ የሚባል አለ። አምስት ብቻ ሆኖ ይቀራል። እስቲ በትክክለኛ በቡኻሪና በሙስሊም ውስጥ በሌሎች የአህለ ሱና ክታቦች ውስጥ ነብዩ ከኔ በኋላ 12 ኢማሞች ናቸው ብለው ያሉት እነማን ናቸው ብለው ቢጠየቁ መልስ የለም። እኔ ለምሳሌ አንድ ትልቅ ዑለማ ጠየቁኝ ሀገራችን። ይሄው የኛ ክታብ ላይ የአህለ ሱና ክታብ ላይ ላይክ ቡኻሪና ሙስሊም ላይ 12 ኢማሞች ላይ ይገኛል ምናምን ሲባል ይሄ እኛን አይመለከትም አሉ። እንዴት ስላቸው ይሄ በእስልምና ህግ የሚተዳደሩ ሀገሮች የነዛ ኢማም ደግሞ ሐዲሱ በአንድ ጊዜ አንድ ኢማም ብቻ ነው በመድር ላይ መኖር የሚገባው። ኢዳቡ ያሊ ኸሊፈተይን ፈቅቱሉ አሐዱሁማ ነው የሚለው። ሁለት ኢማሞች በአንድ ጊዜ በመድር ላይ ከተሰየሙ አንዱ መገደል አለበት ነው። ስለዚህ ማን ነው የኛ ኢማም የዘመኑ ኢማም ማን ነው? የሙስሊሞች ኢማም ሲባል ይሄ እኛን አይመለከትም፣ ይሄ የእስላም ሀገሮችን የሚመለከት ነው። እኛ ኢማም የለንም ማለት ነው፣ አይመለከትም። እንደዚህ አይነት ጥያቄዎች የሺዓ ጥያቄ ስለሆነ ውጣልኝ ምናምን አሉ። እንደዚህ አይነት መልስ ነው ላይክ የሚሰጠው በአጠቃላይ ማለት ነው። ይሄ ግን የሱና የሺዓ የመዝሐብ ጉዳይ አይደለም፣ የሐቅ ጉዳይ ነው። በሁሉም መጽሐፎች ውስጥ በሺዓም በሱናም የተዘገበ ሐዲሶች ትርጉም ሊያገኙ ይገባል። ትርጉም ካላገኙ ነብዩ ዝም ብሎ የነብዩ ሐዲስ ነው ተብሎ ዝም ብሎ ለጆሮ ገብቶ ተግባሩ ሳይውል እንዲሁ አንድ ሰሞን ተወርቶ የሚቀርስ ከሆነ ይሄ ዲን አይደለም። ስለዚህ ብዙ ጊዜ የሰው ልጅ ሐቂቃውን ለመፈተሽ ሁሌ ላይክ ጭንቅላቱን ክፍት አድርጎ እየጠየቀ ነገሮችን በአግባቡ ማወቅ አለበት፣ በተለይ ዲንን በሚመለከት ማለት ነው። ስለዚህ ብዙ ጊዜ ለምሳሌ ስለ አህለል ቤት አህለ ሱናም አህለል ቤትን እንወዳለን ይላል፣ ሺዓዎቹም እንወዳለን ይላሉ። ግን ላይክ መውደድ ምንድን ነው? አንዳንድ ለምሳሌ አህለ ሱናዎች እኛም እኮ የነብዩ ቤተሰብ የሚጠላል። በመጀመሪያ ደረጃ የነብዩ ቤተሰብ የተባለው አህለል ቤት በቁርአን የመጣውና በቋንቋ ደረጃ ያለው ተለይቶ መታየት አለበት። አህለል ቤት እነዚህ ናቸው ብሎ ከሰቀሌን ውስጥ ከቁርአን ጋር አቻ አድርገው ያስቀመጧቸው አካላት የተወሰኑ ናቸው፣ የተገደቡ ናቸው። በአጠቃላይ ደግሞ የቤተሰቦች የነብዩ ቤተሰብ ተብሎ የሚጠራው ብዙ ሰው ሊሆን ይችላል። ስለዚህ አሁን እስጥላሐን በቋንቋ ደረጃ ብቻ ሳይሆን በዲኑ የመጣውን የቋንቋውን አጠቃቀም ላይክ ትርጉምና
በአጠቃላይ በቋንቋ ያለውን ላይ ተለይቶ መታወቅ አለበት። አሁን ብዙ ጊዜ ምንድነው አህለል ቤትን እኛ እንወዳለን እንከተላቸዋለን አህለል ቤት የሚጠላ አይደለም ምናም ይሄ ብቻ አይደለም። ነብዩ መውደድና እንደዚህ ስማቸውን ያወሱ ከንፈር እየመጠጡ መኖር ብቻ ሳይሆን እነሱን እንደ መስደር ከቁርአን ጋር አቻ አድርገው ምንጭ አድርገው ያስቀምጣቸውና የመከተልና ለነሱ ላይክ መዋሊ የመሆን ከነሱ ከጠላቶቻቸው ደግሞ የመጥራት ላይክ ነገር ካልታከለበት ዝም ብሎ እንዲሁ መውደድ ብቻ ዋጋ የለውም። አህለል ቤትን እንወዳለን ብለው ካሉ በኋላ ሁሴንንም የሁሴን ገዳይንም አንድ ላይ መውደድ ይሄ የማይመስል ነገር ነው። አህለል ቤትን እንወዳለን ይላሉ ላይ ሐሰንንም አለይሂ ሰላም የሐሰን ጠላትንም የሐሰን ገዳይንም አንድ ላይ አቅፎ መውደድ ለምን ሁሉም በቃ ሱሐቦችን በሙሉ እንወዳለን በሚል እንደዚህ አይነት ላይ ፍቅር ሊኖር አይችልም። የሆነ ምክንያታዊ መሆን አለበት። ደግሞ የመውደድና የማወቅ ብቻ አይደለም የመከተልና እነሱን መዋሊ አድርጎ የመያዝ ሁኔታ ነው ላይክ የመጣውና ስለዚህ አሁን በሺአና በሱኒ መካከል የመጣው ልዩነት ምንድነው ምንጩ ብለን ስናወራ ምንጩ ይሄ ነው ማለት ነው። ከዛ በኋላ ምን አይነት ልዩነት ነው የመጣው እንግዲህ ሰፊ ነው በእያንዳንዱ ኤሪያ ላይ ሰፊ ነው። ይሄ ማለት ግን ተመሳሳይነት የላቸውም ማለት አይደለም። ሺአም ሱኒም በአንድ አላህ ነው የሚያምኑት እንደ ኮንሰፕት። ግን ለምሳሌ አላህ ስንል ላይ በፍክራ ደረጃ ማን ነው አላህ እንዴት ነው የሚታየው እንዴት ነው የሚገለጸው ልዩነት ሊኖር ይችላል። በአጠቃላይ ግን ላይክ አንድ ቅብላ ነው ያላቸው። ሁሉም ወደ ካዕባ ዙሮ ነው የሚሰግዱት ወደ ሌላ ዙሮ የሚሰግድ የለም። ሁሉም በአንድ ነብይ ያምናሉ። በነብይ ማመን ግን ነብዩ ያመጡት ነገር በሙሉ መቀበልና የከለከሉት ነገር መከልከል ነበር። በሐሳብ ደረጃ ግን ላይክ በአንድ ነብይ ሁሉም ያምናሉ። ሁሉም ሶላት ይሰግዳሉ ጾም አላቸው ሐጅ አላቸው። ይሄ ያመሳስላል። ግን አፈጻጸሙ ላይ በምንጮቹን በመከተል የመጣ ችግር የተነሳ አንዳንድ የአፈጻጸም ችግሮች ላይ ሊፈጥሩ ይችላሉ። ሌላው ደግሞ እንግዲህ አሁን ነብዩ እሳቸውን ተተኪ ሆነው ዲኑን እስከ ቂያማ የሚመሩትን በተዋረድ አስቀምጠዋል። ከሳቸው በኋላ እንትምኑት ማለት ትልቁ ለምሳሌ የሺአና የሱኒ ላይክ ልዩነት ሺአዎች የሚሉት ነብዩ ሰለላሁ ዐለይሂ ወሰለም ከሳቸው በኋላ የመጀመሪያው ኢማም ሆኖ እሳቸውን ተክቶ ላይክ ዲኑን የሚመራ ሰው ያስቀምጡት ላይክ አሊ ኢብኑ አቢ ጣሊብ ዐለይሂ ሰላም ነው ይላሉ። አይ ሌሎቹ ደግሞ አይ ነብዩ ጭራሽ የመረጡት ሰው የለም እንደዚሁ ነው የሞቱት። ከዛ በኋላ ራሳቸው ሷሃቦቹ ተሰብስበው ለራሳቸው የሚሆንን ሰው እንድመርጡ ነው እንጂ ለሹራ ነው ነገሩን ትተው ያለፉት የሚል አስተሳሰብ ነው ያለው። እንግዲህ ሁለት አማራጭ ነው። አንዳንዶቹ አይ ልክ ለምሳሌ አንድ ነብይ አላህ አንድ ነብይ ወደዚች ምድር ስልክ ወይም ደግሞ ላይክ ነብይ ሲያስነሳ ህዝቡን አማክሮ አይደለም እስቲ እናንተ ሰብሰብ ብላችሁ የዚህ መንደር ሰዎች ነብያችሁን ምረጡ ለእናንተ ጥሩ የሚሆን ሰው ላይክ ምረጡ ያለበት ነገር የለም። አላህ ተባረከ ወተዓላ በራሱ ነው ላይክ ነብያትን በሙሉ ማለት ነው እንትን ያደረገው። በዓለም ታሪክም ደግሞ የነብዮችን ወስዮች ለምሳሌ የነብዩን ተከታዮች ማለት ነው ከነብይ በኋላ ለምሳሌ ወስዮች አሉ። ለምሳሌ ላይክ ነብዩላህ ሱለይማን አለ የራሱ ደግሞ ተተኪ አለው። ለምሳሌ ዓሲም ኢብኑ በርኸያ ይባላል ተተኪ ነው። በነብዩላህ ሙሳ ዘመን ሙሳ ያለ ሃሩን የሱ ላይክ አጋዥ ወይም ወዚር ነበረ። ከዛ በኋላ ደግሞ ዩሻዕ ኢብኑ ኑን የሚባል የሱ ላይክ ወስይ ሆኖ ላይክ መጣ። ከዛ በኋላ ነብይ የሆኑም አሉ። ለምሳሌ ያኔ ለምሳሌ ሙሳ ሃሩን ወዚር ወይም ደግሞ የሱ እንደራሴ የሱ ረዳት ሆኖ ላይክ እንዲመረጥ ለህዝቡ አይደለም ያቀረበው። ይሄንን ወንድሜን ሃሩንን የኔ ወዚር አድርግልኝ ብሎ አላህ ነው የጠየቀው። ከዛ አላህ ኮንፊርም አደረገለት። ለምሳሌ በነብዩ አደም ገና መጀመሪያ ማለት አራት ሰዎች ብቻ በምድር ላይ ነበሩ። አራት ሰዎች ለምሳሌ ምንድነው አደም ሐዋና አቤልና ቃቢል ብቻ ነበሩ። አራት ሰዎች ብቻ ራሱ በነበረ ጊዜ እስቲ ከነብዩ አደም በኋላ የሚኖረውን ተተኪ ማለት ነው እስቲ እናንተ አራታችሁ ተመካክራችሁ አንድ ሰው ምረጡ አላላቸው። አላህ በራሱ መስፈርት ነው የሚመርጠው ማለት ነው። በነፍስ ነው የሚመጣው። ለምሳሌ አቤልና ሀቤል ሁለቱም ቁርባን እንዲያቀርቡ ተደረገ። ከአንዱ አላህ ተቀበለው ከአንዱ አልተቀበለም። ከዛ አንዱ ወንድሙን ገደለው። ያኔ ራሱ አራት ሰዎች ብቻ በነበሩ ጊዜ ራሱ እስቲ ተዋይታችሁ ከሁለቱ አንድ ሰው ተተኪ ምረጡ ተብሎ የተባለ ነገር የለም። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም በህይወት ዘመናቸው ከመካ ወደ መዲና ወይም ከመዲና ወደ መካ ሲሄዱ እንኳን እዛ ከተማው ላይ የእሳቸውን ተክተው የሚሰራ ሰው ላይክ ራሱ አስቀምጠው ተተኪ አስቀምጠው የማይሄዱት ነብይ
ከሳቸው በኋላ ነብይ እንደማይመጣ ያወቁ እንደዚሁ የፈለጋችሁት እንደፈለጋችሁ ሁኑ የሚሆናችሁ ሰው እናንተ ምረጡ ብለው ይሄዳሉ ማለት ይሄ የነብይነትን ቀድር ራሱ ማሳነስ ነው በግማሽ ምዕተ ዓመት በማይሞላ ዓመት ውስጥ ዓለምን ያዳረሱ ነብይ እንደ ወታደርም ላይክ እንደ አባትም ላይክ እንደ መሪም እንደ አሰጋጅም እንደ ሁሉም ነገር ሆነው ህዝቡን አስተዳድረው ለዛ ያበቁ ከዛ ሁሉ ልፋት በኋላ አይ በቃ እኔ ከዚህ በኋላ ሊሞት ነው እንደፈለጋችሁ የሚሆናችሁ ሰው ምረጡ ብለው የሚያልፉ ነብይ አይደለም ይሄ አሁን ለአቅል ራሱ የሚከብድ ነው ያው ደግሞ በዓለም ታሪክ ውስጥ ከዚህ በፊት የነበሩት ነብያት በሙሉ ተተኪ ነበራቸው ወስይ ነበራቸው እነዛን ወስዮች የመረጡ ላይክ በነሱ ነው በአላህ ወህይ ቀደም ሲል የነበረው ነብይ ራሱ ያስቀመጠው ነው እንጂ ለህዝብ ለሹራ የተደረገ ነገር የለም ከዛ ለሹራ ነው ተባለ ከዛ በኋላ አይ ነብዩ ምንም ስላላስቀመጡ ስለዚህ አንፈልግም የመጀመሪያው ላይ ኸሊፋ አቡበክር ሆነ ያውም ደግሞ በሹራ ተባለ እንጂ አሁን ስናየው በሹራ አይደለም ነብዩ ገና አልጋ ላይ ያሉ ላይ ገና ሳይሞቱ አንዳንድ ሱሐቦች የበኒ ሰዓዳ ጎጆ የምትባል ቦታ አለች ወጣ ያለች ከመዲና ወጣ ያለች ያኔ አሁን እዛ ሄዶ ተሰብስበው ከነብዩ በኋላ ማን ነው ኢማም የሚሆነው ይሁን ለምንድነው ነብዩ ግን ካስቀመጡ በኋላ ነው በብዙ ሐዲሶች አሊ የመጀመሪያው ኢማም መሆን እንዳለበት አስቀምጠዋል ይሄን በአህለ ሱና በሺዓ ክታብ ውስጥ እናገኛለን ለምሳሌ ላይክ ሐዲስ አልመንዝላ የሚባል አለ ሐዲስ አልመንዝላ ማለት ምንድነው ያሉት ላይክ አሊ ሆይ አንተ እኔ ዘንድ ያለህ ቦታ ሃሩን ሙሳ ዘንድ እንዳለው አይነት ነው ልዩነቱ ከኔ በኋላ ነብይ የለም እንጂ ከነብዩ በኋላ ነብይ የለም እዚህም ብሎ በወሬ አንዳንድ ሺዓዎች አሉ አልይን ነብይ ነው ይላሉ የሚለው ይሄ ውሸት ነው ከድሮ አሁን ፋሽኑ አለፈበት አሁን ይሄ ከዚህ በፊት ሰማነው አሁን ፋሽኑ አለፈ እንደዚህ ዝም ብሎ ለማጠላላት እንደዚህ ያረጋሉ እንደዚህ ይሆናሉ ሶላት ሁለት ብቻ ነው የሚሰግዱት ቀብር ይገዛሉ እንደዚህ ይሄ ትሁማ ነው በቃ እንደዚህ ያረጋሉ ነገሩን ከባለቤቱ ነው ማወቅ ያለበት እንጂ ላይክ የወሬ አይደለም ነብዩ በሐዲስ አልመንዝላ ራሱ ምንድነው አልይም ማለት ነው አንተ مني بمنزلة هارون إلا لا نبي بعدي ነው ያሉት አንተ እኔ ዘንድ ያለህ ደረጃ ሃሩን ሙሳ ጋር እንዳለው ደረጃ ነው ቦታ ነው ልዩነቱ ከኔ በኋላ ግን ነብይ የለም ከሙሳ በኋላ ነብይ ነበር ሃሩን ነብዩ ለመሆን በቅቷል አልይ ግን ነብይ ሊሆን አይችልም ነብዩ የመጨረሻው መደምደሚያ ነብይ ስለሆነ ማለት ነው ስለዚህ አሁን የሙሳና የሃሩንን ላይክ ምሳሌ ወስደን በነብዩና በአሊ መካከል ነው ያን ምሳሌ ያደረጉት ማለት ነው ለምን አንተ እኔ ዘንድ ያለ ቦታ ሃሩን ሙሳ ዘንድ ሃሩን የሙሳ ወስይ ነበር እዚህ ስለዚህ ላይክ አሊይም ላይክ የነብዩ ወስይ ወይም ተተኪ ብሎ ያስቀምጡበት ጉዳይ ነው ማለት ነው በዛ ላይ ለምሳሌ ለዚህ ለኺላፋ ለተተኪነት የሚያበቁትን ብዙ አይነት ፈዲላዎችን ተናገሩ ለምሳሌ አሊይ ማል ቁርአን አሉ አሊይ ከቁርአን ጋር ነው ብሎ ተናገሩ ቁርአን ማለት ላይክ እንግዲህ ከምንም ስተት የሌለው ምን ጊዜም ላይክ ንጹህ ሆኖ የሚቆይ ነው ላይክ አልይ ማል ቁርአን አሉ አልይ ማለት ከቁርአን ጋር ነው አልይ ማል ሐቅ يدور حيث ما دار አልይ ከሐቅ ጋር ነው ይሄ አሁን በአህለ ሱና በሺዓ መጽሐፍ ውስጥ የምታገኙት ሐዲስ ነው እስቲ እንዳው ጠይቁና የምታውቁት ዑለማ ካለ አልይ ማል ሐቅ يدور حيث ما دار የሚል ሐዲስ አለ ወይ አልይ ከሐቅ ጋር ነው አልይ በዞረበት ሐቅ ትዞራለች ነው ያው ደግሞ ሐቅ በዞረበት አልይ ይዞራል ሐዲሱም ብለው ላይክ አልይ በዞረበት ሐቅ ከሱ ጋር ይዞራል ነብዩ ለምንድነው ይሄን አስቀድሞ ስለ አንድ ግለሰብ እንደዚህ የሚነግሩን ዝም ብሎ ሰምተን ብቻ ወይ ይሄ ሰው በጣም ታላቅ ሰው ነበር ብለን እንድናስብ ብቻ አይደለም መንገድ ያብጁ ነው ልንከተለው የሚገባን አካል የዲኑ ምንጭ አድርገን ላይክ መውሰድ የሚገባንን አካል እየተናገሩ ነው ስለዚህ በብዙ ፈዲላዎች አሉ ለምሳሌ انا مدينه العلم وعلي بابها ይላሉ እኔ የእውቀት ከተማ ነኝ አልይ ደግሞ መግቢያ በሩ ነው አሁን ይሄ ሐዲስ ተወከል እንዳለ ሱናው ሺዓ انا مدينه وعلي بابها ብዙ አይነት ፈዲላዎች አሉ አሁን ይሄንን በሺዓም በሱኒም ዘንድ ያሉትን ፈዲላዎች ናቸው ለምሳሌ ሺዓ ዘንድ ያሉ ፈዲላዎች ደግሞ ያልተመዘገቡ የተደበቁ ፈዲላዎች ደግሞ ብናነሳ እሱ ሌላ ተቆጥሮ አያልቅም ስለዚህ አሁን ያንን ሁሉ ላይክ ከተናገሩ በኋላ ነው ማለት ነው ከዛ በኋላ ግን ነብዩ ያስቀመጣቸው ላይክ ነገሮች አይደለም የተከተሉት
ከዛ በኋላ ነብዩ በተዋረድ አስቀምጡ የመጀመሪያው ኢማም ላይክ አሊ ኢብኑ አቢ ጣሊብ ነው እሱን ተከተሉት በጣም ብዙ መስፈርት አስቀምጡ ለምሳሌ ላይክ حب علي ايمان وبغضه نفاق ይምላል የአሊን መውደድ ከኢማን ነው አሊን መጥላት ደግሞ ከኒፋቅ ነው ብሎ አስቀምጡ በዚህ ላይ እንዳውም ለብዙ ጊዜ አሁን አንዳንድ ሰዎች አይረዱ ለምሳሌ አሊ ቀሲም الجنة والنار የጀነትና የአዛብ አከፋፋይ ነው ምናምን ሲባል እንዴ ምን ማለታቸው ነው አላህ ነው እንጂ ጀነት አዛብ የሚያስገባው እንዴት ነው ይባል ብለው አሁን ብዙ ሰዎች ወይ እነዚህ ሺዓዎች አበዙ ምናምን ይባላል አለመረዳት ማለት ነው ማለት ለምሳሌ አሊ የወደደ ሰው ኢማን የኢማን መለኪያ ነው አሊ የመውደድ ከኢማን ነው ነብዩን ያስቀምጡት በዋህዩ ነው የተናገሩት የሱ ጥላቻ ደግሞ አሊ የሚጠላ ሰው ለምሳሌ ላይክ ኒፋቅ ሙናፊቆች ደግሞ አዛብ ውስጥ ናቸው ሙእሚኖች ጀነት ውስጥ ናቸው ስለዚህ በዚህ መስፈርት ራሱ ብናይ ማለት ነው ላይክ ለዚህ ነው ማለት ነው የአዛብና የጀነት አከፋፋይ ግማሹን ጀነት የሚገባ በሱ ምክንያት ግማሹ ላይክ አዛብ የሚገባ ማለት ነው ኒፋቅ ያለበት ሰው ላይክ ለአሊ ቦግድ ያለው ሰው ሙናፊቅ ነው የአዛብ ነው የአሊ ላይክ መውደድ ማለት እንግዲህ በራሱ ብዙ ትርጉም አለው እንዴው እኮ እንደ ሷሃባ ስለሆነ እንወዳለን አይደለም ነብዩ ያስቀምጡለትን ሐቅ ያስቀምጡትን ቦታ አውቆ በለሱ ላይክ መዋሊ መሆንና ከጠላቶቹ ላይክ መጥራት ነው ላይክ ፍቅር በዚህ ነው የሚገለጸው ስለዚህ አሁን በብዙ መልኩ ይሄንን እነዚህ ፈዲላዎች ከተቀመጡ በኋላ ነው እንግዲህ አሁን ትልቁ ጥያቄ ታዲያ ይሄን ሁላ ከሰሙ በኋላ ይሄን ሁላ ላይክ ሁኔታ ነብዩ ከተናገሩ በኋላ ከሳቸው በኋላ ተተኪ አድርጎ ያስቀምጡት በኋላ እንደዛ ሁሉ ሱሐባ ከዚህ ሁሉ ነገር እንዴት ዞር ብሎ ያ ምርጥ ትውልድ የሚባለው ይሄን ነገር እንዴት ተውት እንዴት አልዓልይ ተተው እንዴት ሌላ ላይክ አካል ተከተሉ የሚለው ጥያቄ ይነሳል አሁን ይሄ የሚከብደው ምንድነው ለነዛ ጄኔሬሽን ለዛ ትውልድ የተነገረን ታሪክ በፍጹም ከሐቅ የማይዘናጉ ላይክ ዝንፍ የሚያሉ ምርጥ ትውልድ ተብሎ ጭንቅላታቸው ስለተቀረጸ እነዚህ ይሄን እንደዚህ በዛ በአጭር ጊዜ ውስጥ ይሄን ያረጋሉ ብሎ መገመቱ ላይክ ስለሚከብደው ለምን ከዛ በኋላ ታሪክ ነው የተሰራላቸው ፈዲላ ነው መናቅብ ተሰራላቸውና ያኔ ላይክ የሚከብዱ ነው ማለት ነው እንግዲህ አሁን ይሄ ነው ለምሳሌ እንግዲህ ስለ አህለል ቤቶች ስለዚህ ስለ ምን ከተላቸው ነገሮች ለምሳሌ ከአሊ በኋላ ኸላፋው ወይም ደግሞ መሪነቱ መሄድ ያለበት ላይክ ወደ ኢማም ሐሰን ነው ሲባል ስለ ኢማም ሐሰን ፈዲላና ለዛ ጉዳይ ተገቢ ስለመሆኑን ብዙ መናቅቦችን ነብዩ ከተናገሩ በኋላ ነው ለምሳሌ ታውቃላችሁ እናንተ ላይክ አልሐሰን ወልሁሰይን ሰይደይ ሸባብ አህል الجنة የጀነት ላይክ አለቆች የጀነት ወጣቶች አለቃ ናቸው ተብሎ ስለነሱ መናቅብ ሁሰይኑ ምኒ ወአና ምን ሁሰይን ያሉ ማለት ነው ሁሰይን ላይክ እኔ ከሁሰይን ነኝ ሁሰይን ከኔ ነው ሁሰይን ከኔ ነው እኔም ከሁሰይን ነኝ አሁን በጣም ከባድ አባባል ነው ለምሳሌ ሁሰይኑ ምኒ ይሁን እሺ ወአና ምን ሁሰይን የሚለው ከባድ ነው ሁሰይን ከኔ ነው እኔም ከሁሰይን ነኝ የሚለው አሁን ትልቅ አባባል ነው በነብዩና በእነዚህ አካላት መካከል ልዩነት እንዳይፈጠር ማለት ነው ለምሳሌ ስለ ፋጢማ የተናገሩት ነገር አለ ላይክ ፋጢማ ዘህራ ፋጢማ ዘህራ እንደ አህለ ሱና ዝም ብሎ በቃ የነብዩ ልጅ ነች አለቀ ከዛ በኋላ የሚታወቅ ነገር የለም ነብዩ ግን ስለ ፋጢማ ዘህራ የተናገሩት ብዙ ነገር አለ ነብዩ ደግሞ ስለ ፋጢማ ዘህራ የሚነግሩን የአባትና የልጅነት ጉዳይ አይደለም ነብዩ ነብይ ናቸው የሚናገሩት ነገር በወህይ ነው ስለ ልጃቸው ስለ ፋጢማ ዘህራ ለኛ የሚነግሩንም በወህይ በአላህ ታዘው ነው እንጂ በራሳቸው ልጅ ስለሆነች ልጃቸውን ስለሚወዱ ብቻ አይደለም በአላህ ታዘው ማንኛውም ከነብዩ አንደበት የሚወጣ ነገር በሙሉ በአላህ ወህይ ስለሆነ ማለት ነው ለምሳሌ ምንድነው ያሉት ላይክ ፋጢማ ዘህራን በሚመለከት ኢነላህ يرضى لرضاها ويغضب لغضبها ايه ትልቅ አባባል ነው ፋጢማ ዘህራ ان الله يرضى لرضاها ፋጢማ ዘህራ የሚያስደስታት ነገር አላህ ይደሰታል እሷ የሚያስቆጣ ነገር አላህም ይቆጣል አሁን ይሄ ሐዲሱ ማለት ነው ፋጢማ ዘህራ አላህ የሚያስደስተው ነገር ላይ ያስደስታታል እሱ የሚያስቆጣው ነገር ያስቆጣታል አይደለም ሐዲሱ የሚለው ان الله يرضى لرضاها ويغضب لغضبها እሷን እንደሚያስደስታት ነገር አላህን ያስደስተዋል መስደሩ የሷ ደስታ ነው ላይክ መስደር ያደረገው ምንጭ ያደረገው ፋጢማ ዘህራ አላህ ተባረከ ወተዓላ ወደ ፋጢማ ዘህራ ያይና እሷን የሚያስደስት ነገር በሙሉ አላህን ያስደስታል እሷን የሚያስቆጣ ነገር በሙሉ አላህን ያስቆጣል ይሄ ፈዲላ አሁን ለነብያት ራሱ ያልተሰጠ ነው
ለነብያት ስላችሁ ለምሳሌ ለበኒ እስራኤል ነብያት ለምሳሌ ነብዩላህ ዘኑን ታውቃላችሁ በቁርአን ውስጥ ዩኑስ ኢብኑ መታ ለምሳሌ አላህ ለፋጡማ ቁጣ ይቆጣል ለፋጡማ ደስታ ይደሰታል ማለት አሁን ለምሳሌ ይሄን ነገር ማለት ነው አላህ በአንድ ነብይ ቁጣ ይቆጣል በደስታው ይደሰታል ብለን ብንፈትሽ ቁርአን ውስጥ ማለት ነው ላይክ ይሄንን ፈዲላ በአንዳንድ አንቢያዎች ላይ ራሱ ላናገኝ እንችላለን እንዳልኳችሁ ለምሳሌ ዩሱፍ ኢብኑ መታ ነብዩላህ ዩኑስ ማለት ነው አለይሂ ሰላም አንዴ እንደዚህ 30-40 አመት ዳዋ ካደረገ በኋላ ሰው እምቢ አለ ከዛ ተቆጥቶ ወደ ሌላ ሀገር ሄደ ነነዌ ወደምትባል ቦታ ሲሄድ ላይክ መርከብ እየተሳፈረ ሲሄድ አንድ ትልቅ አሳ ነባሪ መጣና መርከቡን አላሳልፍ አለ አልንቀሳቀሳለ መርከቡን ይዞ ማለት ነው ከዛ በኋላ ላይክ ምንድነው ያደረጉት እዚህ መርከብ ውስጥ የሆነ ጥፋተኛ ሰው አለ ማለት ነው እጣ እንጣል ተባለ እጣ ስጥሉ ነብዩላህ ዩኑስ ላይ ወጣ እሳቸው ደግሞ በእድሜም ከሁሉም ላይክ ትልቅ ነበሩና አይ እንደገና ተባለ ለማክበር ማለት ነው አሁንም እጣውን ሲያወጡ ነብዩላህ ዩኑስ ላይ ወጣ አይስ የመጨረሻ እድልን ሞክር ምናምን ብሎ ሶስተኛ እጣ ስጥሉ እሳቸው ላይ ወጣ ስለዚህ ወረወሩ ወደ ባህሩ ወደ አሳ ነባሪው ዋጣቸው ከዛ 3 ቀን ምናምን እዛ ውስጥ ነው የቆዩት እንግዲህ አሁን ሌሊት አለ የሌሊት ጨለማ የአሳ ነባሪ ሆድ አለ የባህር አለ في ظلمات 3 ይላል በሶስት ጨለማዎች ውስጥ ከዛ በኋላ ነው ላይክ ተስቢህ ያደረጉ ይሄ ቁርአን ሲናገር ምንድነው ስለዚህ ጉዳይ ሲያወራ ማለት ነው وذنون إذ ذهب مغاضبا فظن أن لن نقدر عليه فنادى في الظلمات أن لا إله إلا أنت سبحانك إني كنت من الظالمين واستجبنا له ونجيناه من الغم وكذلك ننجي المؤمنين ዩኑስ ኢብኑ መታ ወይም ደግሞ ላይክ ዘኑን ነብዩላህ ዩኑስ ተቆጥቶ በሄደ ጊዜ እዚጋ ቁጣል የሱ ቁጣል ለምን 30-40 አመት ዳዋ ካደረገ በኋላ ህዝቡ ጠመመ ከዛ ያንን አገር ለቆ ተቆጥቶ ሄደ ሙጋዲበን እንቅሱ ዓለም እንደማ በጣው ከቀደም ካለው ሐዲስ ጋር እንትን ለማድረግ ነው ስለዚህ አሁን ምንድነው ግን የሆነው አላህ ለሱ ቁጣ ከሱ ጋር ተቆጥቷል ከነብዩ ዩኑስ ጋር إلا بعض أسأل بعض يستجيب تكذا عندهم جنوا لايك ولولا كان من المسبحين للبث في بطن الحوت إلى يوم يبعثون كالله كم ياتلوتنا تسبيح كم يدرجوا سوتش باينور نورو إسك كأمة درس بأسا نباريوست يكوي نبرالو كذا دعاء درجوا كذا الله كذا وتاو جن أول يسوع تقطعني وتاو الله جن لسوق تال تقطم لنبي الله يونس قطع الله تقطم አምለ የሱን ቁጣ አልደገፈው ማለት ነው በሌላ ነገር ነው ላይክ ምህረት ነው ያገኘው በሌላ ጉዳይ ማለት ነው ولكن ان الله يرضى لرضا فاطمه ويغضب لغضبها አሁን ይሄ ትልቅ ነገር ነው አንዳንድ ሰዎች ለምሳሌ እንግዲህ አሁን አንድ ሰው ይመጣና እንዲህ ፋጥመቱ ዛህራ እኮ ከአንቢያዎች በላይ ፈዲላ አላት ማለት ነው እንዴ استغفرالله العظيم እንዴት እንደዛ ይባላል እንዴት የነብይ ፈዲላ ይባላል ያለ መረዳት ነው እንደዚሁ የተዓሱብ ጉዳይ ነው ስለዚህ አሁን ለነዚህ እንድንከተላቸው ያስቀመጡ ላይክ ሰዎች ነብዩ ዝም ብሎ እንደ ቀላል ነገር ዘመዶቻቸው ስለሆኑ የልጅ ልጆቻቸው ስለሆኑ ብቻ ዝም ብሎ ያስቀምጡት ጉዳይ አይደለም አላህ ተባረከ ወተዓላ በወህይ የአላህ ትእዛዝ ናቸው እነዚህ ምንጮች ተቀመጡና ከነዚህ ምንጮች ላይክ ማፈንገጥ ነው ማለት ነው ላይክ ትልቅ ላይክ ችግር እንትን ላይ ያመጣው ስለዚህ አንድ ሰው የሐቂቃ መንገድ ሲፈልግ ማለት ነው መጀመሪያ መመለስ ያለበት ላይክ ይሄንን ዲን ያመጡልን ይሄንን ላይክ ዲን የዘረጉ ነብዩ ናቸው ነብዩ አሁን በእኛ ዘመን የሉም የዛሬ 1400 አመት ያለፉ ናቸው እኛስ እንዴት እንሆን የዛሬው ዘመን ያሉ ሰዎች ስለዚህ አሁን ምንድነው ለዚህ ኡማ ያስቀመጡት ምንጭ ምንድነው ብለን መጠየቅ አለብን ማለት ነው ነብዩ ለዚህ እስከ የውመል ቂያማ ድረስ የሚቆይ ለዚህ ኡማ ያስቀምጡት ላይክ ምንጭ ካለ ያንን መቀበል ነው ከዛ ውጪ ነብዩ ያላስቀምጡትን ጉዳይ የምንቀበል ከሆነ ግን አሁንም ከጥመቱ አንድንም ማለት ነው ስለዚህ አሁን ትልቁ ጉዳይ ምንድነው ላይክ አሳስ ነብዩ ላሉት ጉዳይ ላይክ ታማኝ መሆን ነው ይሄም ላይክ ሐዲስ الثقلين اني تارك فيكم الثقلين ሁለት ከባባን ነገሮችን ትችላችሁ አልፋለሁ ሶስተኛ ነገር የለም
إني تارك فيكم الثقلين ما إن تمسكتم بهما لن تضلوا بعدي أبدا እነዚህን ሁለቱን አጥብቃችሁ ከያዛችሁ ከኔ በኋላ ነብዩ ናቸው ብሉት በፍጹም ለጥመት አትዳረጉም ከዛ ውጪ ከሆነሳ ለጥመት ትዳረጋላችሁ ማለት ነው ስለዚህ ትልቁ ፍትና የመጣው ትልቁ መለያየት ከዲን መራቅ የጀህል ጉድጓድ ውስጥ መግባት የመጣው እነዚህ ነብዩን ያስቀምጡት ሁለቱን ነገሮች አለመከተል ነው አንዱን ወስዶ አንዱን የመጣል ጉዳይ ነው ሐቂቃቸውን አለማወቅ ነው ከዛ በኋላ ሌላ ተቀያሪ ነገር የማስቀመጥ ነው ما انت مكستم بهما لن تضلوا بعدي ابدا كتاب الله وعترتي اهل بيتي اللهم صل على محمد وآل محمد وعجل فرجهم النزي يا الله قرآننا يني عترة أهل البيت ما ناتشو أهل البيت لأن ديتنا من نكتلاتشو يملو أنه نزرزر قداو صوت أيكم ردت على بثمان نبي يقول ناس كم تتينه وإنهما النزي هلتو لا يتفرقا حتى يردا علي الحوت اسك يوم القيامة درس بفلسم أي لا يجومنو يلا يسو ችግር አለበት ማለት ነው ስለዚህ እስከ يوم القيامة درس أي لا يجوم كتباله كأهل البيت أكل زاري ثريتال يملت يا كي متعال مالته اسكي يوم القيامة درس قرآن أهل البيت أيلا يوم كتباله يمتشرش أول مثال أسرع عندنا إمام بينبره بخلت متو أمسا في جراء كبابينو أي كنبرونا لذي لا نفوت رايك عند متو خلت متو أمت ترى ما نيالله راسو تيجا كينو تلك تيجا كياله مثال نبيو بيان تندو حزبوست حزبن أمتون يميمرا أكال الله يلالو مثال من لم يعرف إمام زمانه فميتته ميتة جاهلية يزمنون إمام سايوك إموت سو لمثالك من مات وليس في عنقه بيعة لإمام زمانه فميتة ميتة جاهلية عند سو بهيوت إيجاله بزمنو لالو إمام بيعة ويبدأ قال كدان سايست يني إمامينو مرينو بلو قال كدان سايست يموت سو موتو جاهلية نو يلال هذا في كتب حسب في كتب السنة ايه حديث الله لمثال في بخاري ومسلم ታገኛላችሁ من لم يعرف امام زماني من مات የሞቱ ጃሂልያ ነው ማለት የኩፍር ሞት ነው ማለት ስለዚህ አሁን እኔ ህዝብ ነኝ ጄነሬሽን ነኝ በአንድ ዘመን የምኖር ሰው ነኝ እኔ በዛ ዘመን የኔ ኢማም ማን ነው ብለን መጠየቅ አለብን ወይም ደግሞ ነብዩ ዝም ብሎ ይበለለ ነገር ላይ ነው ማለት ነው ሳታውቅ ከሞት ሞት የጃሂልያ ነው ብለው የሚፈርዱብኝ በለለ ነገር ላይ ሊሆን አይችልም ስለዚህ የዘመናችን ኢማም ማን ነው ብለን ስንጠይቅ ለዚህ መልስ ያለው ሰው መዝሐብ አለል ቤት ብቻ ነው ለዚህ የመዝሐብ አለል ቤቶች የኛ የዘመናችን ኢማም ማህዲ ነው አጀለላሁ ፈረጀሁ ሸሪፍ ብለው ያምናሉ ሌላው ደግሞ አህሉ ሱና ደግሞ እንደዛ የሚባል ነገር የለም ገና አክረት ዘማን ላይ የሚወለድ ነው አለ በርግጥ እንደዛ ያወር ነገር ግን አክረት ዘማን ላይ የሚወለድ ነው እንጂ አሁን የለም ስለዚህ አሁን ኢማም ስለዚህ አሁን በአሁኑ ጊዜ የሚሞት ማለት ነው ኢማሙን ሳውቅ የሚሞት ሞቶ የጃሂልያ ነው ሲባል የሚያስደነግጥ ነገር ነው የዘመኑ ማለት ደግሞ የሁሉም ዘመን ማለት ነው እኛ ማንኛውም ጄነሬሽን ማንኛውም ትውልድ በሆነ ዘመን ውስጥ የሚኖር ህዝብ ነው ከጊዜና ከቦታ ውጪ የሆነ አካል ሊኖር አይችልም እኛ ዛሬ ለምሳሌ ትውልድ ነን በህይወት ያለን ትውልድ ነን የዚህ ዘመናችንን ኢማም ሳናውቅ ከሞተን ሞታችን የጃሂልያ ሊሆን ይችላል የዘመነ ኢማም ማን ነው እንዴት ነው ኢማም ማለት ምንድነው የሚለው ነገር ለምሳሌ አሁን ሌላ ቦታ ላይ ብዙ በአርሱና ዓለም ውስጥ ለምሳሌ ይሄ ቀልድ ነው ምንድነው እነዚህ ሺዓዎች የሆነ ኢማም አለ ጉድጓድ ውስጥ ተደበቀ የሚሉት የታለ ውሸታቸው ነው እዛ ገንዘብ እየሰበሰቡ ጉድጓድ ውስጥ ለሱ እያቀበሉ ብዙ ወሬ ነው ያለው ይሄ ማለት ግን ለዚህ ለነብዩ ሐዲስ ትኩረት አለመስጠት ማለት ነው ወይም ይሄ ሐዲስ በቃ እንደዚህ የሚባል ነገር ሐዲስ የለም ضعيف ነው ካሉ አንድ ነገር ነው የለም ይባል ከሆነ ግን ሐዲሱ አለ በየክታቡ ውስጥ ተሰክስኮ ሷሂህ ነው ተብሎ አለ የዘመኑን ኢማም ሳያውቅ የሞተ ሰው ሞቱ የጃሂልያ ነው ይላል ስለዚህ አሁን ዛሬ እኔ ሰው ነኝ በአንድ ዘመን የምኖር ነው ማን ነው የኔ ኢማም የሚለውን ይሄንን መጠየቅና ማወቅ አስፈላጊ አንዱ ልዩነት ይሄ ነው ሺዓዎች የዘመን ኢማም አላቸው አህለ ሱናዎች ገና አኺረት ዘመን ላይ ነው የሚወለድላቸው ዛሬ ነብዩ የሚሉት ይሄኛው ሐዲስ አይመለከታቸውም ስለዚህ ብዙ ፍርቃዎች መጡት አሁን በአጠቃላይ አሁን የመጡት ልዩነቶች በአቂዳ ላይ በፍቅህ ላይ ያሉት ነገሮች እናያለን ግን የልዩነቱ ምንጭ እንግዲህ አንድ ሰው ነው ይሄን ጥያቄ የጠየቀው በሺዓና በሱኒ መካከል ያለው ልዩነት ምንድነው አሁን እኔ ተርኪዝ ያደረኩት
በምን ተለያዩ ሳይሆን ለምን ተለያዩ የልዩነቱ ምንጭ ምንድነው የሚለው ነገር ከሐዲስ ተሰቀለን የመራቅና ሌላ ነብዩ ያስቀምጡት ላይ አካላት ወይም ደግሞ ምንጭ ትቶ ሌላ ምንጭ የመፈለግ ጉዳይ የመጣው ነው። ከዛ ይሄኛው ምን ልዩነት አመጣ ዝርዝር ሁኔታዎች እናያለን። ከዛ ደግሞ ጥያቄዎች ተጨማሪ ጥያቄዎች ካላችሁ ትላንት እንደነገርኳችሁ ላይ ጽፋችሁ ታመጣላችሁ። ጥያቄዎችን ሰብስቤ መልስ አዘጋጅቼ በእያንዳንዱ ቀን ላይ አሁን ይሄኛው በአሁኑ መድረኩ ክፍት ነው፣ የጥያቄና መልስ ነው። ማንኛውም የሚቸግራችሁን ነገር ቅር ያላችሁን ነገር የማታውቁት ነገር በሁሉም ኤሪያ ላይ ከፍቅህም ከአቂዳም ከምንም ላይክ ከወዱም ኢቭን ላይክ ሴቶችን በሚመለከት ላይክ የወር አበባን በተመለከተ ሁሉ ነገር ላይክ በዲን ውስጥ ማፍር የለምና እነዛን ጥያቄዎች ላይክ በጽሁፍ አምጥታችሁ መጠየቅና በዛ ላይ ላይክ የምንናገረው ማለት ነው። በዚህ ላይ 2 ሳምንት ወይ 3 ሳምንት ውስጥ እነዚህ ጉዳዮች የምንናገረው እንግዲህ የዛሬውን ፕሮግራም ኢንሻአላህ እዚህ ላይ ያበቃለው። ጥያቄዎች ላይክ ነገ ሰበስባለሁ ኢንሻአላህ። ወኡሰሊሙ ዐላ አሽረፊል አንቢያኢ ወል ሙርሰሊን ሰይድና ሙሐመድን ወዐላ አሊ በይቲሂ الطيبين الطاهرين